ታሪኩ የሚጀምረው በአንድ ወንድና ሴት መካከል በሚደረግ ጥልቅ የፍቅር ንግግር ነው። ወጣቱ ያቀረበው የፍቅር ጥያቄ ዝም ብሎ ስሜታዊ ሳይሆን ቁርጠኝነት የተሞላበት ነበር። በመካከላችን ቃል እንገባለን፣ በትዳር እንቆራኛለን፣ እንዲያውም ልጅ ወልደን ህይወታችንን ሙሉ እናደርጋለን ሲል የወደፊት ተስፋውን ይዘረዝርላታል። ሰላም ውድ የአትሮኖስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው እንግዲህ ለልጅስ ክፍል 30 የሚታዩ ትዕይንቶችን ይዘን መጣናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ታሪኩ የሚጀምረው በአንድ ወንድና ሴት መካከል በሚደረግ ጥልቅ የፍቅር ንግግር ነው። ወጣቱ ያቀረበው የፍቅር ጥያቄ ዝም ብሎ ስሜታዊ ሳይሆን ቁርጠኝነት የተሞላበት ነበር። በመካከላችን ቃል እንገባለን፣ በትዳራችን እንቆራኛለን፣ እንዲያውም ልጅ ወልደን ህይወታችንን ሙሉ እናደርጋለን ሲል የወደፊት ተስፋውን ይዘረዝርላታል። ሴቲቱ ግን ነገሩን ለማረጋገጥ እየፈለገች እሺ እያልክ ነው ማለት ነው ስትል ትጠይቀዋለች። እሱም ያለምንም ጥርጣሬ አዎ እሺ እያልኩ ነው በማለት ፍቅሩን ያረጋግጥላታል። ነገር ግን ይህ የፍቅር ድባብ ብዙም ሳይቆይ በሌላ በኩል ወደ ከረረ ጭቅጭቅና ሁከት ይቀየራል። ሳዲትን የተባለ ሰው አንዲት ሴት እያስፈራራትና እያዋከባት ሳለ ፌሪት የተባለ ሰው በድንገት ይደርስባቸዋል። ሳዲትን ሴትዮዋን እኔ ያልኩሽን ካላደረግሽ በስተመጨረሻ በጣም የከፋ ይሆናል እያለ ሲዝትባት ፌሪት በቁጣ ተሞልታ በእኔ ሚስት ላይማ ምን ልታደርግ ነው በማለት ይጮሃል። በመካከላቸው የነበረው ውጥረት ገንፍሎ ወደ አካላዊ ግጭት ያመራል። በመጨረሻም ሳዲት ቁጣውን መቆጣጠር አቅቶት ሴትዮዋን እረፊ፣ መኪና ውስጥ ግቢ፣ ሰውን ሁሉ አስናቅሽን እያለ በኃይል መኪና ውስጥ አስገብቶ ይዟት ይሄዳል። በሌላ በኩል ባይሸጉል እና በፓራይዝ መካከል ያለው ግንኙነት በጥልቅ የጥርጣሬ ደመና ተሸፍኗል። የሸጉል ፓራይዝ ያቀረበላትን የፍቅርና የጋብቻ ጥያቄ በቅንነት ልትቀበለው አልቻለችም። እሷ በቁጣና በሀዘን ስሜት ሆና ይህ የጋብቻ ጥያቄ ዝም ብሎ የመጣ አይመስለኝም፣ ያንተ ዋና ዓላማ እኔ ሳልሆን ከአባቴ ጋር ያለውን የድሮ ሂሳብ ማወራረድ ነው ስትል ትከሰዋለች። ፓራይዝ ግን ይህንን ክስ በፍጹም ሊቀበለው አልፈለገም። እኔ ከአንቺ ጋር ለሁለታችን ህይወት ስል ነው እየታገልኩ ያለሁት። እስካሁን በገባኋቸው ውጊያዎች ሁሉ ተሸንፌያለሁ። አሁን ግን ለመዋጋት ምንም አቅም የለኝም፣ እባክሽን እመኚኝ ሲል ይማጸናታል። ነገር ግን አይሸጉል አሁንም ከአባቷ ጀርባ እየተንቀሳቀሰ እንደሆነ ስለምታስብ ልቧን በጥርጣሬ ታውሮ እሱም ማመን ያቅታታል። በዚህ መሃል ከጀርባ የሚሰሩ አደገኛ ሚስጥሮች መጋለጥ ይጀምራሉ። የባህሪን ኦማን ስም የሚነሳበትና የአንድ ሰው ደም የፈሰሰበት ሚስጥር ይፋ ይሆናል። ትዕዛዙን የሰጠው እሱ ነው፣ እኔ ደግሞ የታዘዝኩትን ፈጽሜያለሁ የሚል አስደንጋጭ የእምነት ቃል ይሰማል። ይህ በእንዲህ እንዳለ የተገደለው ሰው ልጅ ሴማ እውነቱን ለማወቅ የጉዳዩን ፈለግ እያደነች እንደሆነ ይነገራል። ይቺ ሴት ፈለጉን ካገኘች ግን ለሁሉም ሰው መጨረሻው አደገኛ እንደሚሆን ግልጽ ነው። በዚህም ምክንያት ነፍሰ ገዳዩ ሰው ከእይታ ርቆ ለተወሰነ ጊዜ ራሱን ደብቆ እንዲቆይና ብዙ ቦታ እንዳይታይ ጥብቅ ማስጠንቀቂያ ይሰጠዋል። የፓራይዝ ልጅ ሲናን በትምህርት ቤት ውስጥ ትልቅ የስነ ልቦና ጫና ይደርስበታል። በትምህርት ቤቱ የተፈጠረው የውሸት የልደት ቀን ታሪክ በመጋለጡ የክፍል ልጆች ውሸታም እያሉ ያስለቅሱታል፣ ያገሉታል። ሲናን ማልቀስ ይጀምራል። መሪር ሀዘን ውስጥ ሆኖ ለአባቱ ለፓራይዝ ይደውላል። አባባ እባክህን ና ውሰደኝ፣ ዳግመኛ ወደዚህ ትምህርት ቤት መምጣት አልፈልግም እያለ ስቅስቅ ብሎ ያለቅሳል። ፓራይዝ ልጁን ለማረጋጋት በፍጥነት ወደ ትምህርት ቤትም ይደርሳል። እዚያም የልጁን አስተማሪ ያገኛታል። ነገር ግን አስተማሪዋ በፓራይዝ ድርጊት በጣም አዝና ነበር። ፓራይዝ ቤ ለልጆቻችን እንዲህ አይነት ነገር አናስተምራቸው፣ ይህንን የውሸት ታሪክ ማን እንደመከረውት አላቅም፣ ግን በጣም ስህተት ነው ስትል ትገስጸዋለች። ፓራይዝም በሁኔታው አፍሮ የነገሩን ጥፋት በራሱ አባት ላይ ያሳብባል። ታሪኩ ወደ ማክተሚያው ሲቃረብ በሳዲተን በሚስቱና በሐኪሟ መካከል ያለው ውጥረት ይበልጥ ይካረራል። ሳዲተን ሚስቱን እና ሐኪሙን በመኪና አፍኖ ይዟቸው እየገሰገሰ ነው። ሚስቱ በፍርሃት እየተንቀጠቀጠች እባክህ ሳዲተን አንተ ሙሉ በሙሉ ተሳስተሃል፣ በእኔና በሐኪሙ መካከል ያለው ግንኙነት የዶክተርና የታካሚ ብቻ ነው ብትለውም በቅናት የታወረው ሳዲተን ግን ሊሰማት አልፈለገም። ዶክተሩን በመሃል ጣልቃ በመግባት ሚስቱ በውስጧ ባጋጠማት እብጠት ወይም ኪስት ምክንያት ምርመራ እያደረገች እንደሆነና ናሙና ተወስዶ ወደ ፓቶሎጂ መላኩንና ነገሩም ለጊዜው በሚስጥር የያዙት ቤተሰብን ላለማስደንገጥ እንደሆነ ያስረዳዋል። እኔ የብዙ ዓመት ስም ያለኝ ዶክተር ነኝ፣ ስሜን አታጥፋ ቢለውም ሳዲተን ግን በንዴት ተሞልቶ ከላዩ ላይ እጅህን አንሳ፣ ሂድና ከዚህ ጥፋ በማለት ሐኪሙን ያባረዋል። ሚስቱ ግን በዚህ አላስፈላጊ ጥርጣሬና ውርደት ልቧ ክፉኛ ተሰብሯል። እንግዲህ በልጄስ ክፍል 30 የሚታዩ ትዕይንቶች ይህን ይመስል ነበር። በቀጣይ ክፍል እስክንገናኝ መልካም ጊዜ ይሆንላችሁ።